መምህር አማኑኤል ዳታ መምህር አማኑኤል ተወካይ ካለም ይቻላል። መምህር ተመስገን እወይዴ መምህር ተመስገን እወይዴ መምህር ሳሙኤል ሙሉጌታ መምህር ሳሙኤል ሙሉጌታ መምህር ሀብታሙ ሙሉጌታ መምህር ሀብታሙ ኃይሌ መምህር ሀብታሙ ኃይሌ ተወካይ ካለም ይቻላል። መምህር መላኩ ማሞ መምህር መላኩ ማሞ እሺ መምህርት ኩኩ ታደሰ መምህርት ኩኩ ታደሰ መምህርት ጽዮን ተስፋዬ መምህርት ጽዮን ተስፋዬ ከልብ እናመሰግናለን። ከልብ እናመሰግናለን። የትምህርት ቢሮ ተወካዮችን ከልብ እናመሰግናለን። በሞራል ወደ ወንበራቸው እንሸኛለን። እሺ አሁን ለተቋማት ነው የምንሰጠው ማለት ነው። ትልቅ አስተዋጽኦ ያበረከቱ በርካታ ተቋማት አሉና ከልባዊ ምስጋና ጋር እንግዲህ ሰርተፊኬት የሚሰጣቸው ይሆናል። ይህ ሰርተፊኬት የሚሰጡልን የአቶ እንድራስን እባካችሁ ሞቅ ባለ ሞራል ወደ መድረክ እሸኙልን። እሺ ከልብ እናመሰግናለን። እሺ ለትግል ፍሬ አንደኛ ደረጃ ትምህርት ቤት ትግል ፍሬ አንደኛ ደረጃ ትምህርት ቤት ሞቅ ያለ ሞራል እባካችሁ። እውነት ትልቅ አስተዋጽኦ ነው ያበረከቱት። እጅግ በጣም እናመሰግናለን። እሺ ተወዳጁ የተለያዩ ስልጠናዎችን በመስጠት የሚታወቀው ማሮታ እባካችሁ ሞቅ ባለ ሞራል ከልብ እናመሰግናለን። እሺ ደብረ መንክራት አቡነ ተክለ ሃይማኖት ትምህርት ቤት እባካችሁ ሞቅ ያለ ሞራል። እሺ ለህዳሴ ሁለተኛ ደረጃ ትምህርት ቤት ተወካይም ካለ ይቻላል። ተወካይም ካለ ህዳሴ እባካችሁ ሞቅ ያለ ሞራል። እሺ ከልብ እናመሰግናለን። ከልብ እናመሰግናለን።